ቀስቀሽ ነው ሰጥ እስከዛ አፈቀራለሁ ባለሽ የሆነ ነገር በእጅ ይዛ ላይ የሆነ ነገር ጭራሽ በእጅ ዕቃ መያዝ ታውቂ ነው እና ለምን አልተቀበልሽ? ከዛ ድረስ ተሸክመ መጣ እሱ ነው ቆሎ ከዛ ድረስ ተሸክሜ መጣ። አንቺ ግን እዚህ ጋር መቀበል አቃተሽ። ድስት ጥጄ ስለነበረ እኮ ነው። ያንተ ደግሞ ማካበር ትወዳለህ። አንቺ የሚታይሽ ሸክም ብቻ ነው። ለሸክሙ ከሆነ ከቦታው ጀምሮ እዚህ እስከምደርስ ድረስ ምንም ድካም አልተሰማኝ። ያንቺ ድርጊትና ሁኔታ ግን እያደከመኝ ሆነክ ነው ከመሬት ተነስታ ነገር የሚለው አሁን ብርቱካን ነው ብለን ያመጣው። በዛ ላይ እየበሰለ ይሄ ከአንድ ቀን በኋላ ማች ነው የሚሆነው። ከፈለግሽ አወጥተሽ መጣት ትችያለሽ። አሁን በጣም ምን አመጣው? የማይረባ ኮንታ ላይ ምን ልታደርጊ? ሲበዛ የበሰለ ስለሆነ ቶሎ ይበላሻል። ለጭማቂ አይሆንም። እባክሽ አጭቅጭቂ። ስትፈልጊ የፈለግሽውን አድርጊው። ምንድነው ከመሬት ተነስተ ነገር የሚለው? ሰሚኛለሽ? ስትፈልጊ የፈለግሽውን ማድረግ ትችያለሽ አልኩሽ። በተረፈ ጭቅጭቅና ንዝንዝሽ አንገሽሽ ነው። ቆይ ግን አንተ ያመጣው ነገር ሁሉ አሪፍ ነው እንድትባል ነው የምትፈልገው? እባክሽ ተይ። አሁን ሳላበዛው እንዴ? እውነትሽን ነው፣ አብዝቼዋለሁ። ከፈለግሽ ከዚህ በኋላ ራስሽ ገዝተሽ መጠቀም ትችያለሽ። ገዝታትን ዳማና አለ። ድርጊትሽ ግን እንደዛ ነው። ምን አድርጌ? ከሁሉም ነገርሽ ደግሞ አንጀት የሚያቆስለው ይሄ ነው። ይሄ ደግሞ ምንድን ነው? እባክሽ አንቺ ያለችን ቀሪ ሰዓት ሰላም እንበት በእናትሽ። እና እኔስ ምን አልኩ? በቃ ተይው ናርዲ፣ ተይው አልኩሽ እኮ በቃ እንርሳው። ተይው እሺ በቃ እኔ ይቅርታ። እሺ ለምን ነው ይቅርታው? ካጠፋው ካስቀየምኩ ካጠፋው እኮ ነው ያልሽው። እና ጥፋቱን የሚያውቅ ሰው ይቅርታ ቢጠይቅ ትክክል ነው። ድንገት ካጠፋው በሚል ግን ፍሬ አልባል እኮ ንገረኝ። ጥፋቴ ምንድን ነው? ለምን ትጠይቀኛለሽ? ራስሽ ተመራምረሽ ድረሽበት። በግልጽ ጥፋትሽ ይሄ ነው ብለህ መንገድ እየቻልክ ለምን ታስጨንቀኛለህ? መጨነቅ አይጠበቅብሽ። ትንሽ ማሰብ ብቻ ትንሽ። አንተ ልጅ ቶሎ ማብጀት ትፈልጋለህ መሰለኝ። መነጫነጫ በዛ። አንቺ ነሽ እንጂ አቃጥረሽ ልገይኝ ይፈልግሽው። አሁን ይሄ የሚያናድድ ነገር ሆኖ ነው። ከድርጊትሽ ደግሞ በቅንነት ለመመለስ አለመፈለግሽ ያበቅላል። ይቅርታ አልኩህ እኮ። ለምን? ጥፋት ካጠፋው ደስ ይሆን ብለሽ እኮ ነው። እንዴት ባለው ነገር ዝም ብሎ ደስ ሊለኝ ይችላል? ታዲያ እኔ ደግሞ ገብቶሽ ወይም ቀላል ነገር ሲሆን ለምን እና ትኩረት ሰጥቶ ብለሽ አስበሽ ተመራምረሽ እንጂ ዝም ብሎ ይቅርታማ ምን? እሺ ይሄን አጥፍተሻል በለኝና እኔም ደስ ይበለኝ። የኔ ፍቅር እኔን ለምን ጠይቅኛለሽ? ምን አለበት ብትነግረኝ? ከምነግርሽ ራስሽ ተመራምረሽ ብትልሽበት የተሻለ። እሺ ካልክ ምን ይደረጋል? አሁንስ ካንተ ይልቅ እኔ ነኝ። ጭራሽ በእውነት? አዎ። አንተስ በአባትህ ወተድ የሚያሰጋህ እኔ ነኝ እንጂ። አባቴ 95 ዓመት የኖረው በእናታችን ፍቅር ነው። እናታችን ባሏ ጠዋት ሲወጣ ደስ ብሎት እንዲወጣ፣ ማታ ሲገባ ደስ ብሎት እንዲገባ፣ ምን ያህል በስራውና በማህበራዊቱ ተበሳጭቶ ቢሆን ቀኑን አስረስታ ቤቱ ሌላ ዓለም ታደርግለታለች። ልጅ እያለን ከልክ ያለፈ ለባሏ ያላት ስስት አድገን እሱ እስኪነግረን ድረስ አይገባንም። ምን ይለን እንደነበር ታውቂያለሽ? እናታችሁ ባትኖር በሕይወት አልኖርም ነበር። ሳስበው እውነቱን ነበር። ባሏ ለምን ግማሽ የተጠበሰ በቆሎ ይዞ አይመጣም? እንዴት ደስ ብሎ አትቀበለው እንደነበር። ታዲያ እናታችን ለአባታችን ትሰጠው የነበረው ከልክ ያለፈ ፍቅር ለቤቱ ባሪያ ያደርገው ነበር። ያ የድሮ ጊዜ ህይወት ነው። እሺ ትዳር ግን ዛሬም ትዳር ነው። ቤት ለመስራት ምሰሶና ጣሪያው መሰረቱ ግድግዳው ግድ ነው። እና የድሮ እናቶችን ሁኝ እያልከኝ ነው? ብትችው ትዳርሽን እስከጠቀመ ድረስ በል ትዳር እንጂ ባርነት እኮ አይደለም። የኔ ፍቅር ሰው ላመነበት ነገር ወዶ ገብ ባሪያ ነው። የኔ አባባል ግን እሱ አይደል። ይቅርታ ስላስጨነቁሽ ይቅርታ አድርጊልኝ። አንተ ምን አደረከኝ? ነዘነስኩሻ። ያችን ነገር ዝም እያስገብቻት ቢሆን ኖሮ ይሁን ላይ መጣ ነበር። ብቻ ይቅርታ አድርጊልኝ እሺ። ወይኔ ጉዴ! እውነት ካሁን በኋላ አስተካክላለሁ። እሺ ገና ስትመጣ ነበር መቀበል የነበረብህ። የኔ ልጅ አይደል? አሁን ይሄ ሁሉ ላደረኩት ነገር ለምን ዋጋ አልሰጠሽም ብለህ ነው አይደለ? ካሁን በኋላ አስተካክላለሁ። እሺ